ሰላም የቻናላችን ቤተሰቦች፣ ይህ አማርኛ ሀሁ ሰዋሰው የጅማሬ አማርኛ ትምህርት ነው። ዛሬ የአምስተኛ ቤተሰብ የአማርኛ ፊደላትን ማለትም ከሂ እስከ ፔ ድረስ ያሉ ሁሉንም የአምስተኛ ቤተሰብ የአማርኛ ፊደላት እንማራለን ማለት ነው። በዚህ ትምህርታችንም የአምስተኛ ቤተሰብ የአማርኛ ፊደላት ከሌሎቹ ቤተሰብ የአማርኛ ፊደላት በድምጽም ሆነ እንዲሁም በምልክት በምን እንደሚለዩ አንድ ባንድ እያነበብን እንማራለን ማለት ነው። እናንተም ቪዲዮውን ላይክ፣ ሼር እንዲሁም ቤተሰብ ካልሆናችሁ ደግሞ ሳብስክራይብ ያደርጋችሁ ቤተሰብ ሆኑ። ከዚህ በተጨማሪ የአማርኛ፣ የእንግሊዘኛ፣ የሂሳብ፣ የኦሮምኛ እንዲሁም የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎን ባሉበት ቦታ ሆነው በስልኮ ብቻ መማር ከፈለጉ ከዚህ ከቪዲዮ ላይ ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም መልእክት አስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ እንግዲህ እነዚህ ሁሎችም የአምስተኛ ቤተሰብ የአማርኛ ፊደላት ናቸው ማለት ነው። እንዲሁም ከፊደሎች በተጨማሪ በአምስተኛ ቤተሰብ ወይም የአምስተኛ ቤተሰብን ፊደላትን መጀመሪያ ወይም ቅድሚያ እያደረግን የተለያዩ ቃላቶችን መስርተን ይበልጥ ግልጽ እንዲሆንላችሁ አንድ ባንድ እናያለን ማለት ነው። እናንተም ቪዲዮውን እያቆማችሁ እንደገና እየተጀመራችሁ እየጻፋችሁ እየተለማመዳችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እሺ እንግዲህ በመጀመሪያ እነዚህ አንድ አይነት ከለር የተቀቡት አንድ አይነት ድምጽ ያላቸው ነገር ግን የተለያየ ምልክት የሆኑ የተለያዩ ፊደላት ናቸው ማለት ነው። ለምሳሌ እነዚህ በአረንጓዴ ቀለም የተቀቡት ሶስቱ የሃ ቤተሰቦች ሶስቱ የሃ የአምስተኛ ቤተሰቦች ወይንም ሄ ብለን የምንጠራቸው ናቸው ማለት ነው። እነዚህ በአረንጓዴ ቀለም የተቀቡት ማለት ነው። ይሄ በፒንክ ቀለም የተቀቡት ደግሞ ሁለቱ የሰ ቤተሰቦች ማለትም ሴ ብለን የምንጠራቸው የሰ የአምስተኛ ቤተሰቦች ናቸው ማለት ነው። እነዚህ የቢጫ ቀለም የተቀቡትን ሁለቱ የጸ የአምስተኛ ቤተሰቦች ወይንም ጼ ናቸው ማለት ነው። እቺኛ ደግሞ እንግዲህ በተጨማሪም ሁለት አይነት የአ ቤተሰብ እንዳለው አይተን ነበረ። እነዚህም አንድ አይነት ድምጽ ያላቸው ወይም ኤ ብለን የምንጠራቸው የአ የአምስተኛ ቤተሰቦች ናቸው ማለት ነው። እነዚህ ደግሞ እንግዲህ በሰማያዊ ቀለም የተቀቡት ደግሞ ከዚህ የተወጣጡ ከዚህ የአምስተኛ ቤተሰብ የሆኑ የአምስተኛ ቤተሰቦችን መጀመሪያ እያደረግን ይበልጥ ግልጽ እንዲሆንላችሁ የተለያዩ ቃላቶችን የመሰረትንበት ነው ማለት ነው። እሺ እንግዲህ የአምስተኛ ቤተሰቦች ፊደላትን ከሌሎች የአማርኛ ፊደላቱ የሚለዩበት በድምጽም ሆነ በምልክት የራሳቸው የሆነ ምልክታዊ ድምጽ አላቸው ማለት ነው። ምልክታቸው ምንድነው? የሁሎችም እንግዲህ ከሂ እስከ ፔ ድረስ ያሉ ሁሎችም የአምስተኛ ቤተሰብ ፊደላት በቀኝ በኩል ከእግራቸው ላይ በውጭ በኩል ምን አላቸው ማለት ነው? ቀለበት አላቸው ማለት ነው። ይሄ ሁሎችንም እንግዲህ አንድ ባንድ ማየት ትችላላችሁ። በቀኝ በኩል በውጭ ላይ ምን አላቸው? ቀለበት አላቸው ማለት ነው። እንግዲህ ቀለበት ያላቸው ማንኛውም ፊደል ስታገኙ ምንድነው? ያ ምንድነው ማለት ነው? የአምስተኛ ቤተሰብ ፊደላት ናቸው ማለት ነው። ምንድነው አልኳችሁ? ቀለበት ያለው በቀኝ በኩል በውጭ በኩል ያለው ቀለበት ካላቸው እነዚያ ምንድናቸው ማለት ነው? የአምስተኛ ቤተሰብ ፊደላት ናቸው ማለት ነው። ድምጻቸው ደግሞ ምን የሚል ድምጽ አላቸው? የሁሎቹም ኤ የሚል ድምጽ አላቸው ማለት ነው። ይህን ስናነብ አንድ ባንድ የምታዩት ይሆናል ማለት ነው። ኤ የሚል ድምጽ አላቸው ማለት ነው። እንግዲህ ቀለበት ያላት ማንኛውም ፊደል ስታገኙ ከመጀመሪያው ጀምራችሁ እስከ አምስተኛው ድረስ ቆጥራችሁ ማግኘት ትችላላችሁ ማለት ነው። አሁን ለምሳሌ እቺ የመጀመሪያዋ ፊደል ማን ናት? ሄ የሃ ቤተሰብ የአምስተኛዋ ፊደል። ሌ የለ ቤተሰብ የአምስተኛዋ ፊደል። ሄ የሃ ቤተሰብ የአምስተኛዋ ፊደል። ሜ የመ ቤተሰብ የአምስተኛዋ ፊደል። ሴ የሰ ቤተሰብ የአምስተኛዋ ፊደል። ሬ የረ ቤተሰብ የአምስተኛዋ ፊደል። ሴ የሰ ቤተሰብ የአምስተኛዋ ፊደል። ሸ የሸ ቤተሰብ የአምስተኛዋ ፊደል። ቄ የቀ ቤተሰብ የአምስተኛዋ ፊደል። ቤ የበ ቤተሰብ የአምስተኛዋ ፊደል። ቴ የተ ቤተሰብ የአምስተኛዋ ፊደል። ቸ የቸ ቤተሰብ የአምስተኛዋ ፊደል። ሄ የሃ ቤተሰብ የአምስተኛዋ ፊደል። ኔ የነ ቤተሰብ የአምስተኛው ፊደል። ኘ የኘ ቤተሰብ የአምስተኛው ፊደል። ኤ የአ ቤተሰብ የአምስተኛው ፊደል። ኬ የከ ቤተሰብ የአምስተኛው ፊደል። ሄ የኸ ቤተሰብ የአምስተኛው ፊደል። ዌ የወ ቤተሰብ የአምስተኛው ፊደል። ኤ የአ ቤተሰብ የአምስተኛው ፊደል። ዜ የዘ ቤተሰብ የአምስተኛው ፊደል። ዠ የዠ ቤተሰብ የአምስተኛው ፊደል። የየ ቤተሰብ የአምስተኛው ፊደል። ዴ የደ ቤተሰብ የአምስተኛው ፊደል።
ጀ የጀ ቤተሰብ የአምስተኛው ፊደል። የ የገ ቤተሰብ የአምስተኛው ፊደል። ጤ የጠ ቤተሰብ የአምስተኛው ፊደል። ጨ የጨ ቤተሰብ የአምስተኛው ፊደል። ጴ የጰ ቤተሰብ የአምስተኛው ፊደል። ፄ የጸ ቤተሰብ የአምስተኛው ፊደል። ፄ የጸ ቤተሰብ የአምስተኛው ፊደል። ፌ የፈ ቤተሰብ የአምስተኛው ፊደል። እንዲሁም ፔ የፐ ቤተሰብ የአምስተኛው ፊደል ናቸው ማለት ነው። እሺ ሁሎችም እንግዲህ የአምስተኛ የአማርኛ ፊደላት እነዚህ ናቸው ማለት ነው። እንደነገርኳችሁ እንግዲህ ምልክታቸው በቀኝ በኩል የሁሎችም ፊደሎች በቀኝ በኩል በውጭ ወደ ውጭ ቀለበት አላቸው ማለት ነው። እንዲሁም ስናነብ እንደሰማችሁት እናንተም እንደምታነቡት ሁሎቹም ኤ የሚል ድምፅ አላቸው ማለት ነው። ይህ እንግዲህ የአምስተኛ ቤተሰብ ፊደላትን ከሌሎች የአማርኛ ፊደላት ልዩ የሚያደርጋቸው ወይንም የአምስተኛ ፊደላት ብቻ የራሳቸው የሆኑ ባህሪያት ናቸው ማለት ነው። አሁን ደግሞ ይበልጥ ግልጽ እንዲሆንላችሁ እነዚህን ከዚህ ያሉትን ሁሎችንም መጀመሪያ እያደረግ የተለያዩ ቃላቶችን መሰርታለን ማለት ነው። ከሌሎቹ በምን እንደሚለዩ እናያለን። እሺ የመጀመሪያዋ ቃል ምን ትላለች? ምን ትላለች? ሜላት። ሜላት ስትል እቺ ማናት ማለት ነው? ሜ የመ ቤተሰብ የአምስተኛዋ ፊደል ወይንም ያትች ቀለበት አላት ማለት ነው። ወይንም ያትችኛዋ ሜ ማለት ነው። እቺ ሜ። ይችኛዋስ ላ የለ ቤተሰብ የአራተኛዋ ፊደል። ይችስ ት የተ ቤተሰብ ስድስተኛዋ ፊደል። በአንድ ላይ ሜላት ሜላት ይላል። እሺ እኛው ደግሞ ምን ይላል? ኬንያ። ኬንያ ሲል እቺ ማናት? ኬ የከ ቤተሰብ የአምስተኛዋ ፊደል ወይንም እቺ ቀለበት ያላት ማለት ናት። ወይንም ይችኛዋ ኬ እቺ ኬ ብለን ያነበብናት የተማርናት ማለት ነው። ይችኛዋስ ን የነ ቤተሰብ ስድስተኛዋ ፊደል። ይችስ ያ የየ ቤተሰብ ይህ አራተኛዋ ፊደል። በአንድ ላይ ኬንያ ኬንያ የሚል ቃል አለ። ይህሳ ምን ይላል? ኤደን። ኤደን ሲል እቺ ማናት? የአ ቤተሰብ የአምስተኛዋ ፊደል ወይንም ይቺ እዚህ ላይ አ ብለን ኤ ብለን ያነበብናት ማለት ነው። እቺ ኤ። ይችኛዋስ ደ የደ ቤተሰብ የመጀመሪያዋ ፊደል። ይችስ ን የነ ቤተሰብ ስድስተኛዋ ፊደል። በአንድ ላይ ኤደን ኤደን የሚል ቃል አለ። ይህኛው ደግሞ የመጨረሻውኛው ሌባ። ሌባ ሲል እቺ ማናት? ሌ የለ ቤተሰብ ስንተኛዋ ፊደል ናት ብያችኋለሁ? የአምስተኛዋ ፊደል ናት ማለት ነው። ምክንያቱም ያዝች ቀለበቷን አያችኋታ? ቀለበት ያላት እቺ የአምስተኛዋ ፊደል ናት ማለት ነው። ወይንም ከዚህ ላይ ሌ ብለን የተማርናት ማለት ነው። እቺኛዋስ ባ የበ ቤተሰብ የአራተኛዋ ፊደል። በአንድ ላይ ሌባ ሌባ የሚል ቃል እናገኛለን። ኦኬ ይሄኛው ደግሞ ምን ይላል? የመጀመሪያው ዜሮ። ዜሮ ሲል እቺ ማናት? ዜ የዘ ቤተሰብ የአምስተኛዋ ፊደል ወይንም ይቺ ዜ ማለት ናት። ስለዚህ ዜ ብለን ያነበብናት። እቺኛዋስ ሮ የረ ቤተሰብ የሰባተኛዋ ፊደል። በአንድ ላይ ዜሮ ዜሮ የሚል ቃል እናገኛለን። ይሄኛው ምን ይላል? ጤፍ። ጤፍ ሲል እቺ ማናት? ጤ የጠ ቤተሰብ የአምስተኛዋ ፊደል ወይንም ይቺ እዚህ ላይ ጤ ብለን የተማርናት ማለት ናት። ይችኛዋስ ፍ የፈ ቤተሰብ ስድስተኛዋ ፊደል። በአንድ ላይ ጤፍ ጤፍ የሚል ቃል እናገኛለን። ይህኛውስ ምን ይላል? ይህኛው ምን ይላል? ቴምር። ቴምር ሲል እቺ ማናት? ቴ የተ ቤተሰብ የአምስተኛዋ ፊደል ወይንም ከዚህ ላይ ቴ ብለን ያነበብናት ፊደል ማለት ነው ባለቀለበቷ። ይችኛዋስ ም የመ ቤተሰብ የስድስተኛዋ ፊደል። ይችስ ር የረ ቤተሰብ የስድስተኛዋ ፊደል። በአንድ ላይ ቴምር ቴምር የሚል ቃል እናገኛለን። ይህኛውስ ምን ይላል? ይሄ የመጨረሻው ሄሎ። ሄሎ ሲል እቺ ማናት? ሄ የሃ ቤተሰብ የአምስተኛዋ ፊደል ወይንም ይቺ ሄ ብለን ያነበብናት። ይችኛዋስ ሎ የለ ቤተሰብ የሰባተኛው ፊደል። በአንድ ላይ ሄሎ ሄሎ የሚል ቃል እናገኛለን። ይህኛውስ ምን ይላል? ፌንጣ። ፌንጣ ሲል እቺ ማናት ማለት ነው? ፌ የፈ ቤተሰብ የአምስተኛዋ ፊደል ወይንም እዚህ ላይ ፌ ብለን ያነበብናት ማለት ነው። ይችኛዋስ ን የነ ቤተሰብ የስድስተኛዋ ፊደል። ይቺስ ጣ የጠ ቤተሰብ የአራተኛዋ ፊደል። በአንድ ላይ ፌንጣ ፌንጣ የሚል ቃል እናገኛለን። ይህኛውስ ምን ይላል? ጌጥ።
ጌጥ ሲል ይቺ ማናት ማለት ነው? የገ ቤተሰብ የአምስተኛዋ ፊደል ወይንም ይቺ ማለት ነው። ያችኋታ ይቺ ይችኛዋስ ጥ የጠ ቤተሰብ የስድስተኛዋ ፊደል በአንድ ላይ ጌጥ ጌጥ የሚል ቃል እናገኛለን። ይህኛው ሰውን ይላል ሬሳ ሬሳ ሲል ይቺ ማናት? ሬ የረ ቤተሰብ የአምስተኛዋ ፊደል ወይንም ይቺ ሬ ማለት ናት። ይችኛዋስ ሳ የሰ ቤተሰብ የአራተኛዋ ፊደል በአንድ ላይ ሬሳ ሬሳ የሚል ቃል እናገኛለን። ይህኛው ደግሞ ምን ይላል? ይህኛው ምን ይላል? ጴንጤ ጴንጤ ሲል ይቺ ማናት ማለት ነው? የጰ ቤተሰብ የአምስተኛዋ ፊደል ወይንም ይቺ ጴ ማለት ነው። ይችኛዋስ ን የነ ቤተሰብ የስድስተኛዋ ፊደል ይችኛዋስ ጤ የጠ ቤተሰብ የአምስተኛዋ ፊደል ወይንም ይቺ ባለቀለበቷ ማለት ናት። አንድ ላይ ጴንጤ ጴንጤ የሚል ቃል እናገኛለን ማለት ነው። እሺ ይችኛዋ ደግሞ ምን ትላለች? ይቺም ትላለች ሴት ሴት ሲል ይቺ ማናት? ሴ የሰ ቤተሰብ የአምስተኛዋ ፊደል ወይንም ይቺ ሴ ማለት ናት። ይችኛዋ ይቺ ቀለበት ያላት ሴ የአምስተኛዋ ፊደል ይችኛዋስ ት የተ ቤተሰብ የስድስተኛዋ ፊደል በአንድ ላይ ሴት ሴት የሚል ቃል እናገኛለን። እሺ ይችኛዋ ቃል ደግሞ ምን ትላለች? ይቺ ቤት ቤት ስትል ይቺ ማናት ማለት ነው? ቤ የበ ቤተሰብ የአምስተኛዋ ፊደል ወይንም ይቺ ቤ ማለት ናት። ይቺ ቤ ይችኛዋስ ት የተ ቤተሰብ የስድስተኛዋ ፊደል በአንድ ላይ ቤት ቤት የሚል ቃል እናገኛለን። ይኸኛውስ ምን ይላል? ሌላ ሌላ ሲል ይቺ ማናት? ሌ የለ ቤተሰብ የአምስተኛዋ ፊደል ወይንም ይችኛዋ ሌ ማለት ነው። ይችኛዋስ ላ የለ ቤተሰብ የአራተኛዋ ፊደል በአንድ ላይ ሌላ ሌላ የሚል ቃል አለ። ይሄ የመጨረሻው ቃል ምን ያለ? ይሄ ሜሮን ሜሮን ሲል ይቺ ማናት? ሜ የመ ቤተሰብ የአምስተኛዋ ፊደል ወይንም ይቺ ሜ ማለት ናት። ይችኛዋስ ሮ የረ ቤተሰብ የሰባተኛዋ ፊደል ይቺስ ን የነ ቤተሰብ የስድስተኛዋ ፊደል በአንድ ላይ ሜሮን ሜሮን የሚል ቃል እናገኛለን ማለት ነው። እሺ ዛሬ እንግዲህ የአምስተኛ ቤተሰብ የአማርኛ ፊደላትና እንዲሁም እነሱን መጀመሪያ እያደረግን የተለያዩ ቃላቶችን መስርተን የተማርንበት ትምህርት ይህን ይመስል ነበረ። እሺ ዛሬ እንግዲህ ማየት ያለባችሁ የአምስተኛ ቤተሰብ ከሌሎች የአማርኛ ፊደላት የሚለያቸውን የራሳቸው የሆነ በድምጽም እንዲሁም በምልክት እነግራችኋለሁ ማለት ነው። ያ ምንድነው? በምልክት ከሆነ በቀኝ እግራቸው ላይ ወደ ውጭ በኩል የራሳቸው የሆነ ቀለበት አላቸው ማለት ነው። እንዲሁም በድምጽ ከሆነ ደግሞ የሚል ድምጽ አላቸው ማለት ነው። እሺ ለዛሬ እንግዲህ የነበረን ትምህርት ይህን ይመስል ነበረ። ያላችሁ ሐሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ። ቻው